ዛሬ በደቡብ ጎንደር አለምበር በተሰኘ ከተማ አቅራቢያ የሚገኘው የወታደራዊ ካምፕ በፋኖች ቁጥጥር ስር ገብቷል። በተለያዩ የጎንደር አካባቢዎች እንደዚሁ ዛሬ ከፍተኛ ውጊያዎች ሲደረጉ ነው ያሉት። ዛሬ እንደ ተለያዩ ቦታዎች ከደረሱ መረጃዎች ለማረጋገጥ እንደቻልነው ላሊበላ ከተማም በፋኖች ከበባ ስር ናት። በዚህና በሌሎች ጉዳዮች ላይ በማተኮር ከመስፍን አማን ጋር አብረን እንቆያለን። በጣም አመሰግናለሁ መስፍን። እንግዲህ ዛሬ ላይ ሆነን የተለያዩ ርዕሰ ጉዳዮችን ይዘን የምንወያይበት መድረክ ነው ይዘን የመጣ ነው። በተለይ በአማራ ክልል የሚደረገው እንቅስቃሴ ዛሬ በተለያዩ አካባቢዎች በተጠናከረ ሁኔታ በመካሄድ ላይ ይገኛል። ትልቁ ዜና ሆኖ የሚወሰደው በደቡብ ጎንደር አለምበር በምትባል አነስተኛ ከተማ አቅራቢያ የሚገኘው የወታደራዊ ካምፕ መቃጠሉና ከተቃጠለም በኋላ ያው ይዞታው በፋኖች ቁጥጥር ስር መሆኑ ነው። ከፍተኛ ድል የተገኘው ብዙ ድሎች አሉ። ከመንግስት ወታደሮች ምርኮና ቁስለኛ እንደዚሁም ህይወታቸውን ካጡ እንደዚሁም ከተተኳሽ ከመሳሪያ መማረክ ጋር በተያያዘ ብዙ ድል የሚባል ነው። እስካሁን በደቡብ ጎንደር በዛ አካባቢ ከተደረጉት ውጊያዎች ከፍተኛ ድል የተመዘገበው ዛሬ እንደሆነ ነው እየሰማነውና በጣም ትልቅ ነገር ነው። በትላንትና ሁለትም እንደዚሁ እስቴ መካነ ኢየሱስ እንደነዛ አካባቢዎች የተደረገው ውጊያ አለ። በዚህም ከፍተኛ ድል ተገኝቷል። ላይ ጋይንት ታች ጋይንት ደቡብ ጎንደር በአጠቃላይ የስርዓቱን ወታደር ቦታ የማሳጣት እዚህም እዛም እየተከተሉ የማሳደድ እርምጃ እየተወሰደ ነውና ከፍተኛ ድል ነው የተመዘገበው። ሌላው ከላሊበላ ጋር በተያያዘ ነው። ቀደም ሲል እንዳነሳ ነው ላሊበላ ከበባ ውስጥ ናት። ለማንኛውም አማራ ክልል ያለው ሁኔታ በጣም በፍጥነት እየተቀየረ ነው። ዛሬ በባህር ዳር ከተማ አመራሮች ስብሰባ አድርገዋል። ሰሜን ምዕራብ ሰሜን እዝ አዛዥ ጀነራል ብርሃኑ በቀለ የመሩት ስብሰባ ነው። ሰላም ተገኝቷል፣ ሰላም ወርዷል። ይሄንን እንዴት ወደፊት እናስቀጥለው፣ ህዝቡ እንዴት ይተባበር በሚል ርዕስ ባህር ዳር ላይ ስብሰባ አድርገው ነበር። ነገር ግን መሬት ላይ ያለው ነገር በጣም እየተቀየረ መጥቷል። ምዕራብ ጎጃም ያለውንም መመልከት ይቻላል። ቋሪት አሁን ነፃ ወጣለች። በየቦታው ያለው የመንግስት ወታደሮች እየለቀቁ ነው። እንግዲህ ምዕራብ ጎጃም የገባው በጣም ጠንካራ የሚባለው አብይ ለመጨረሻ ለክፉ ጊዜ ያስቀመጠው ሰራዊት ነበረ ምዕራብ ጎጃም። ያንንም እያጣነ ያለው በየቦታው የሚሰማው ነገር የመንግስት ወታደሮች ቦታ እያጡ አሁን ደግሞ ዛሬ በደረሰንና ከመከላከያ ሚኒስቴር ባገኘነው መረጃ ወደ ከተማ ብቻ እንዲሰበሰቡ ዋና በሚባሉ ከተሞች ብቻ መከላከያ ሰራዊት እንዲቀመጥ፣ ምክንያቱም ከፍተኛ የሆነ የወታደር ቁጥር እያጡ ስለመጡ በተወሰኑ ቦታዎች ብቻ ተወስነው እንዲቀሩ የሚያስችል መመሪያ ተላልፏል። ስለዚህ ባህር ዳር፣ ጎንደር፣ ደሴ በተወሰኑ ስትራቴጂክ በሆኑ አካባቢዎች ብቻ ወታደሮቹ እንዲቀመጡ ነው መመሪያ የተላለፈው። አሁን ድንበር ላይ ማንም የለም። ከኤርትራ ጋር በሚያዋስነው የወልቃይት አካባቢም መከላከያ ሰራዊት ወደ መሃል ገብቷል። እዛ አካባቢ ጥቂት አድማ በታኝ ወታደሮች ብቻ እንዳሉ ነው የሰማነውና በሚቀጥሉት 3-4 ሳምንታት ምናልባትም በአንድና በሁለት ወር ውስጥ ኢትዮጵያ ውስጥ በአማራ ክልል ካለው ሁኔታ ጋር በተያያዘ መሰረታዊ የሆነ ለውጥ የሚታይ እንደሆነ ነው የሚገመተው። መስፍን በዚህ ላይ የሚጨምረው ነገር ካለ? አዎ እውነት ነው መሳይ። ከላሊበላው ልጀምር። የላሊበላው ኦልሞስት እንግዲህ ላሊበላን ፋኖን አጽድተን ላሊበላን ተቆጣጠረን ተብሎ ፌሽታው ምንድነው ደስታው የመንግስት ባለስልጣናት የመንግስት ካድሬዎች ፌሽታ ደስታ ሴሌብሬሽን ሳያበቃ አንድ ሳምንት እንኳን አልሞላውም ሳያበቃ ላሊበላ ከተማዋ በዚህ ደረጃ በፋኖ መከበቧ አሁንም የሚያሳየው ፋኖ ምን ያህል የህዝብ መሰረት እንዳለው ምን ያህል አቅም እንዳለው እያሳየ ያለበት ሁኔታ ነው ያለው። እነዚህ ሰዎች ላሊበላ ነፃ ወጣን፣ ፋኖ ምንም አቅም የለውም፣ ወታደር ሲመጣ ይሸሻል የሚለውን ነገር ዲስፕሩቭ የሚያደርግ ዋጋ የሚያሳጣ ሁኔታ ነው እያየናል። ይሄ ነገር ብዙ ቦታዎች ላይ አይተነዋል። ደብረ ማርቆስ ላይም ሌሎችም ከተሞች ላይ አይተነዋል። እንዳልከው አሁን ያለው ሁኔታ መንግስት ቆይቷል። ይሄ ነገር ከሆነ ግን አሁን እየባሰ ነው የመጣው። ሊቆጣጠረው የማይችልበት ደረጃ ላይ ደርሷል። የመንግስት ኃይል ዲስፐርስድ ሆኗል፣ ተበታትኗል፣ ተሰበጣጥሯል። በዚህ ሁኔታ የመንግስት ኃይልን በደንብ ተቆጣጥሮ ማኔጅ አድርጎ ሎጂስቲክ አቅርቦ ዘመቻ መርቶ ምናምን አይቻልም። ከላሊበላው ጋር በተያያዘ አንድ የሰማነው መረጃም አለ። ዳንኤል ክብረት እዛ ነበር አሉ። እንደውም እንደሰማነው ያንንም ስብሰባ ያስተባበረው ላሊበላ ላይ የተካሄደውን ስብሰባ ያስተባበረው የመራው ከጀርባ ሆኖ
አጀንዳ ሲቀርጽ ያ ስብሰባ በዛ መልኩ እንዲካሄድ በማድረግ ረር ከዛም በኋላም ደግሞ በተለያየ መልኩ እንቅስቃሴዎችን ሲያደርግ ነበር። አሁን ፋኖች ሲመጡ ከበባ ላይ መሆናቸውን ሲያቅላጥ ብሎ መውጣቱን ነው እየሰማነውና ይሄ ሰውዬ ሚናው አልታወቀም። አንዳንድ ጊዜ እንደ ጠቅላይ ሚኒስትሩ ዜና መዋል ጸሐፊ ያደርገዋል፣ አንዳንድ ጊዜ እንደ ቃል አቀባይ ያደርገዋል። በይፋ የተነገረን ሹመቱ ግን የማህበራዊ አማካሪ እንደሆነ የማህበራዊ ጉዳዮች አማካሪ እንደሆነ ነው የሰማነው። ሊያያዝ ይችላል እና ይሄ ሰውዬ ዝም ዛም አለ። አሁንም ጃውሳ እንዳለን ያለው በነገራችን ላይ ጃውሳ የሚል አንድ ወሎ ዘፈን ሰሞኑን ሰማሁና ይሄንን እንደ ክብር ስም መጠቀም ጀምሯል። እኔ ጃውሳ ነኝ የሚል ነገር እሱም በተወሰነ ደረጃ ጃውሳና ፋኖን ለዩ የሚል ትንሽ ጠጋጠጋ ማለት ሞክሮ ነበር። መልሶ ያገርሸበት ይመስላል። ለማንኛውም እዛ ተገኝቷል። ይሄ ሰውዬ የሆነ የተለየ ሚሽን ያለው ይመስላል። እኚህም አባታችን ምንም እንኳን እኛም መድረክ ላይ መጥተው የተለያየ ከሳቸው መረዳት አንፃር አንዳንድ መግለጫዎች ቢሰጡንም አሁንም ድረስ ከጉሮሯችን ወደ ታች አልወርድ ያለ ነገር አለ። የሳቸው ጉዳይ ወዚህ ውስጥ ነገር ባይገቡ ጥሩ ነው። የሃይማኖት አባት ናቸው። ግን አሁንም ዳንኤል የሚባል ከሳቸው ዙሪያ ማይጠፋ ከአብይ ሚሽን ተልቆ ተሰጥቶት የሆነ ነገር እያደረገ ያለ ግለሰብ አለና ምናልባት የሰማው ነገር ካለም በሰማነው ልክስ ምን ማለት እንችላለን? ጊዜ ነው መጥቶ ሄደው ለሚገርም እንደዚህ ነገር በራሳቸው ስለማይተማመኑ በስንት አጃቢ በቃል ልነግር አልችልም። የሚያሳዝነው ነገር እነዚህ ሰዎች የሚታጀቡበት አጃቢ ቁጥር ራሱ አንድ ሻምበል አንድ ሻለቃ ሊሆን ይችላል ከፍራታቸው የተነሳ። ይሄ በነገራችን ላይ እኮ ላሊበላ ምናምን ይሄ አማራ ክልል ሲሄዱ ብቻ አይደለም እኮ አዲስ አበባ ውስጥም ጭምር በከፍተኛ ስጋት ነው የሚንቀሳቀሰውና በሄሊኮፕተር መጥቶ ነው እንትን ብሎ የክልሉን እንትኖች አስተባብሮ ስብሰባ ጠርቶ። ምክንያቱም ላሊበላ በጣም ሲምቦሊካሊ ላሊበላ በጣም ምልክት ነው። በጣም ትልቅ ቦታ ነው ላሊበላ። ከመንግስት እጅ ወጣ ማለት ዓለም አቀፍ ሚዲያው ብዙ አይታ ሮይተርስ፣ አጃንስ ፍራንስ ፕሬስ በሙሉ ነው ላሊበላን በጣም ሲያደርጉ የነበረው። ስለዚህ ያንን ነገር ለመቀልበስና ያንን ነገር እንትን ለማድረግ እና ደግሞ ክልል ውስጥ አሁን እሱ እንግዲህ ለቤተ ክህነት ለቤተ ክርስቲያን ቅርበት አለኝ ብሎ ስለሚያስብ ነው እሱ ሄዶ እንግዲህ የማህበራዊ ጉዳይ አማካሪ አሁን የጦር ጉዳዮች እንትን ሆነዋል ሄዶ ነበር። ለአጭር ጊዜ ነበር የነበረው። የሚገርም ነገር እዛ አካባቢ ያሉ ፋኖችም ይሄ በኢንተለጀንስ አካባቢ የሚንቀሳቀሱ ሰዎችም ሰምተው ኦልሞስት ለጥቂት እንትን ነው የተላለፉት። ሌላ ዝርዝር ውስጥ ባልገባ ይችላል። ለጥቂት ነው የተላለፉት። እነሱ መረጃው ሲደርሳቸው እሱ ከዛ አካባቢ ሲወጣ እኩል ሆነ እንጂ ምናልባት የሚያስቅም የሚያሳዝንም ነገር ልንሰማ እንችል ነበር። እንደሱ አይነት ሰውን ምንም እንትን አታደርገውም ይዘው ይሄ ጃውሳ ያለው ኃይል በደንብ አድርገን እንክብካቤ ማድረግ ነው የሚያስፈልገው። ኤኒዌይስ እሱ እዛ ነበረ። እንዳልከው ከባክግራውንድ ሆኖ ይሄን ስብሰባ ሲያስተባብር ነበር። ብፁዕ አቡነ ኤርሚያስ እንግዲህ ወቅሰናቸዋል። ወቀሳውን ሰምተው ባለፈው ጊዜ ንግግር አድርገዋል። ይቅርታም የሚመስል ነገር ተናግረዋል። እኔ አሁን የምለው ነገር ምንድነው? ኦኬ ያለፈው አለፈ፣ ግን ከዚህ በኋላ እንዲጠነቀቁ ነው። አሁን ነገ ደግሞ ፋኖ ያን ከተማ ሲቆጣጠረው እንደው ለራሳቸውም ደህንነት ለምዕመኑም እንትን እንደው ልክ ከዚህ ቀደም ጥሩ ስም እንደሰጠናቸው ማለት ነው እዛ አካባቢ እንደ አባት ማህበራዊ ስራዎችን እየሰሩ የታመሙ ሰዎችን እንዳይጎዱ የተራቡ ሰዎች እንዳይቸገሩ እያደረጉ ያንን መልካም ስራቸውን አባታዊ ስራቸውን መስራት ነው እንጂ እንዳው በዚህም እየተጎተቱ እንትን ባይሉ ጥሩ ነው፣ ቢጠነቀቁ ጥሩ ነው። ይሄ ለእሳቸው ብቻ ሳይሆን ለሌሎችም አባቶች ይሄ የቤተክርስቲያንም የሀገርም የሁሉም ፈተና ነው እና ይሄን ጊዜ በጥበብ ለማለፍ እንደው እንትን ቢሉ ጥሩ ነው። እኔ ይሄን ነው የምለው እና ግን ለትንሽ ነው የተላለፉት። እንግዲህ አዶን ነው ምን ሊሆን እንደሚችል እኔ እንግዲህ መገመት አልችልም፣ ግን ቢገናኙ ነው ምን ሊፈጠር እንደሚችል አላውቅም። አንድም በነገራችን ላይ አሁን ፋኖ ላሊበላ አካባቢ ኦፕሬሽን እያደረገ ያለው ይሄ ነገር ተሰምቶ ነው። የመንግስት ትልቅ ባለስልጣናት መጥተዋል ተብሎ ነው ፋኖ ተመልሶ እንጂ ፋኖ ኦልሬዲ ከተማውን አደጋ ላለመጣል ነበረ ከአካባቢ ርቆ የነበረው እና ግን ወሳኝ የሆኑ የመንግስት ባለስልጣናት መጥተዋል ሲባል ነው ከተማውን ከበባውን ማጣበብ የጀመረው። እንዳጋጣሚ በሄሊኮፕተር አመለጡ። ሌላው ይሄ ከከተማ ውጭ ያሉትን አካባቢዎች የገጠር አካባቢዎችን ለፋኖ የመተው አዝማሚያ ነው ያለው። ይሄ እኮ ማለት ባይዞ ቪክትሪ ነው። አንደኛ ፋኖ በደንብ የመንቀሳቀስ ስፔስ እድል ያገኛል፣ ቦታ ያገኛል። ከህብረተሰቡ ጋር በደንብ ስራዎችን ሰርቶ
አሁን መንግስት ከተማውን ከቦ የተቀመጠበትን እንትን የማጥፋት እድል ነው የሚያገኘው እና እኔ በደንብ የጎሬላ እንትኖቹን ካያቸው ያ ነው መንግስትን እንዲያውም መጀመሪያም ከተማም አትቆጣጠርም መንግስትን ከገጠር አካባቢ ታጸዳለህ ከተማ ላይ መንግስት ይንጠለጠላል ከሆነ ጊዜ በኋላ በደንብ ኃይልን አደራጅተህ ከተማውን በሁሉም አቅጣጫ ከበህ የመንግስትን ኃይል ድምጥማጡን ታጠፋዋለህ አሁን የምናየው ነገር ይሄ ነው አሁን ንፋስ መውጫ ኦልሞስት በፋኖ ቁጥጥር ስር ገብቷል ደቡብ ጎንደር መኮንኖች ናቸው አይደል ከፍተኛ መኮንኖች ናቸው የሚያዙት በየቦታው እንትን የሚባለው እንግዲህ ከደፈጣው በተጨማሪ ማለት ነው ያለው ብዙ ጊዜ የምናነሳው ነገር አለ ፋኖ ሁለት ነገር ነው ይሄ ሃይብሪድ የተቀላቀለ ነገር የምታየው አንዳንድ ጊዜ የለየለት ጦርነት ለ3 ለ4 ቀን ልክ ይሄ መደበኛ ኮንቬንሽናል የሚባለው አይነት ጦርነት በቋሚነት ሲካሄድ ታያለ የመንግስትን ኃይል ወጥሮ በጣም እኮ የማይቻል ከባድ ነገር ነው ሲያካሄድ ታያለ በሌላ ጊዜ ደግሞ ደፈጣ ጥሎ ነው በጣም ታርጌትድ ኢላማውን ሳይል የመንግስትን ኃላፊዎች የጸጥታ አስቸጋሪ የሚባሉ ሰዎችን መጥቶ እንትን ሲያደርግ ታያለና ይሄ የፋኖን እስካሁን የተካሄደው እንቅስቃሴ በደንብ አሁን አንዳንዴ ፋኖ ዝም ብሎ ፋኖ እንቅስቃሴ ግብታዊ ነው እንደው ዝም ብሎ በቃ በስሜት በእልህ ተነስተው ያንዳንድ የአካባቢ ወጣቶች ኖ ኢት ሪሊ ሚሊተሪሊ ካየው በደንብ የተጠና የታሰበበት ስራ ነው የተሰራ ያለው አሁን ዛሬ ነው ትላንትና የሰማሁት አንድ ጥሩ ነገር አለ ለምሳሌ ደቡብ ጎንደር ላይ አንድ የተካሄደው ኦፕሬሽን ላይ ከምዕራብ ጎጃም ከጎጃም ተሻግረው ነው ያን ኦፕሬሽን አንድ የጎጃም ፋኖች ናቸው እዛው ኦፕሬሽን ላይ ኢንቮልቭ አድርገው ለደቡብ ጎንደሮቹ ሽፋን ሰጥተው ያን ኦፕሬሽን ስኬታማ ያደረጉት ከዚህ ቀደም ወሎ ላይ አይተናል የማነሽ መርሳ ነው ኡርጌሳ ውጫሌ ላይ እንደዚሁ ከሰሜን ሸዋ አካባቢ ተንደርደው መጣው ድጋፍ የሰጡበት ሁኔታ ነው ያለውና እንደዚህ አይነት ነገሮችን አሁን እየጨመሩ የሚሄዱበት ሁኔታ ነው የምናየው አሁን እንዳልከው ገጠሮቹን ለቆ ሲወጣ እንትኑ የፋኖ ኃይል እርስ በርሱ የመገናኘት የመደጋገፍ የመንቀሳቀስ እንትኑ ይሰፋል እና ያንን ጉልበቱን የበለጠ አጎልብቶ በተወሰነ ጊዜ ውስጥ የመንግስት ይሄ ከተሞች ውስጥ የተቀመጠው የመንግስት ኃይል የመምታትና የመደምሰስ እንትን ያለውና እኔ አሁን ደከመን ራሱ እኮ ታውቃለህ ቦታዎቹ ይሄ ቦታ ተለቀቀ ይሄ ቦታ ተለቀቀ ማለት በጣም አንዩዥዋል ነው በነገራችን ላይ አንዩዥዋል ነው በጣም ያልተለመደ ምንድነው የመንግስት ኃይል አንድ ቦታ ከያዘ ካለው ጉልበት አቋያ ካለው እንትን አቋያ ያን ነገር ይዞ ሆልድ አድርጎ ያጸናል ተብሎ ነው የሚጠበቀው ግን ሳምንት ተመልከት ላሊበላን ተመልከት አንድ ሳምንት ላሊበላን ከፋኖ አጸዳን ብለው በፌሽታው ስብሰባው ምናምን አይታል ያኮ ገና እንትኑ ጋብስ ኃይል ነው አሁን ፋኖ ተመልሶ ከተማዋን ከቦ ያስጨነቀ ያለበት ሁኔታ ነው ያለውና እኔ ይሄ ነገር በዚህ የሚቆም አይደለም እንዳልከው ኢትዮጵያ ውስጥ ብዙ ነገሮች እየተለወጡ ያለበት ሁኔታ ነው ያለው ብዙ ነገሮች አቅጣጫ ወደ አዲስ አበባ ነው ምንም እንትን የለውም ጥርጣሬ የለውም አቅጣጫ ወደ አዲስ አበባ ነው ሌሎች አካባቢዎችም ያለው መነሳሳት አይ ቲንክ የበለጠ ብርታት ያገኘ የበለጠ ጉልበት ያገኘ የሚመጣበት ሁኔታ ነው